ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ይሆናል ማለት ነው። ረዘም ያሉ አረፍተ ነገሮችን በዚህ በአረንጓዴ በቀይና በጥቁር የተጻፏቸውን አብረን እንለማመዳለን። እስከ ቪዲዮ መጨረሻ ድረስ እንዴት እንደማነብ አብራችሁ የተከታተሉ። ረዘም ያሉችንና እንደምታነቡ አብረን እንለማመዳለን። ቀጥታ ወደ አረፍተ ነገሮች ሄዳለሁ ማለት ነው። መጀመሪያ ላይ ያለው በዚህ በአረንጓዴ የተጻፈው በጣም እስከዚህ ማለት ነው። ደክሞኛል፣ በጣም ደክሞኛል። በጣም የመጀመሪያው ማለት ነው። በጣም ደክሞኛል፣ በጣም ደክሞኛል የሚል ንባብ ነበር ማለት ነው። በጣም የሚለው እስከዚህ ድረስ ነው። ከዚች እስከ እዚች ድረስ ማለት ነው። ደክሞኛል የሚለው ደግሞ ከዚህ ይጀምርና ደክሞኛል፣ በጣም ደክሞኛል የሚል ንባብ አነበብን ማለት ነው። በጣም ደክሞኛል። በጣም የሚለው በፊደል የመን 3 ፊደል፣ ደክሞኛል የሚለው ደግሞ ደን፣ ከን፣ መን እና የኘን የለን ፊደል ይዞ በጣም ደክሞኛል የሚሉ አረፍተ ነገሮችን አነበብን ማለት ነው። ኦኬ፣ ቀጥሎ ደግሞ ጠንክረህ ተማር ይላል ማለት ነው። የመጀመሪያው ጠንክረህ ተማር ይላል ማለት ነው። ጠንክረህ ተማር ይላል። ጠንክረህ የሚለው የጠን፣ የነን፣ የከን፣ የረን እና የሃን ፊደል ተጠቅሜ ጠንክረህ ይላል ማለት ነው። ተማር የሚለው ደግሞ ተን፣ መንና ረን ፊደል ይዞ ተማር ይላል ማለት ነው። በአንድ ላይ ጠንክረህ ተማር ይላል ማለት ነው። ቀጥሎ ስራ እንዴት ነው? ስራ የመጀመሪያው ማለት ነው። ስራ እስከዚች ስራ፣ ከዛ እንዴት እስከዚህ መጨረሻው ነው ካለች ማለት ነው። አንድ ላይ ስራ እንዴት ነው? ስራ እንዴት ነው ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ቀጥሎ ደግሞ ልብስ አጠብሁ ልብስ አጠቡ። ልብስ የሚለው የለን የበ የሰን ፊደል፣ አጠቡ የሚለው ደግሞ የአ የጠ የበና የሃ ፊደል ማለት ነው። በአንድ ላይ ልብስ አጠቡ የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ፣ ቀጥሎ ደግሞ ደስ ሁለቷ ፊደል ማለት ነው። ደስ ይላል። በአንድ ላይ ደስ ይላል። ደስ ይኛው ደናሰ ይላል የሚለው ደግሞ ይሄን የለን ሁለቴ ላና ል ማለት ነው። ደስ ይላል፣ ደስ ይላል የሚሉ ቃላቶችን አነበብን ማለት ነው። ኦኬ፣ ቀጥሎ ደግሞ እንዴት ነሽ እንዴት የአኔነን የደንና የተን ፊደል ከዛ ነሽ በአንድ ላይ እንዴት ነሽ የሚሉ አረፍተ ነገሮችን አነበብን ማለት ነው። እንዴት ነሽ። ኦኬ፣ ቀጥሎ ደግሞ ሀ ይ ለ
ኃይለኞች ይላል። እነዚህ 5 ፊደሎች ናቸው። በአንድ ላይ ሀን የየን እና የለ የኘ መጨረሻ የቸ በአንድ ላይ ኃይለኞች ይላል ማለት ነው። መጨረሻ ላይ ያለው ተመራማሪ ተመራማሪ ተን መን ረንና የመን አራተኛ የረን ሶስተኛ በአንድ ላይ ተመራማሪ ይላል ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። አማርኛ በጣም ቀላል ነው። እንደዚህ ረጅሞችንም አጭሮችንም እዚሁ ዩቲዩብ ላይ መከታተል መለማመድ ከቻላችሁ ረጅም ጽሁፍ ደግሞ በደንብ አድርጋችሁ ይህንን ካወቃችሁ በኋላ ያኛውን የተለያዩ መጽሐፎችን በማንበብ ታጠናክራላችሁ ማለት ነው። ከዚያ ውጭ በግል መማር የምትፈልጉ ደግሞ በግል መማር ትችላላችሁ። በኦንላይን እናስተምራለን። ይህን ይመስላል ማለት ነው። አሁን ከመጀመሪያው ጀምሬ ላንብብላችሁ። መጀመሪያ በጣም ደክሞኛል፣ በጣም ደክሞኛል። ጠንክረህ ተማር፣ ጠንክረህ ተማር። ስራ እንዴት ነው? ስራ እንዴት ነው? ልብስ አጠብሁ፣ አጠብሁ፣ ልብስ አጠብሁ። ደስ ይላል፣ ደስ ይላል። እንዴት ነሽ? እንዴት ነሽ? ኃይለኞች፣ ኃይለኞች። መጨረሻው ተመራማሪ፣ ተመራማሪ የሚሉ የተለያዩ ረዘም ረዘም ያሉ ጥርጥር ያሉም አረፍተ ነገሮችና ቃላቶችን አነበብን ማለት ነው። አሁን ደግሞ በዚህ በቀይ የተጻፈው መጀመሪያ ላይ ያለው እርፈት እስከዚህ ማለት ነው። ከዛ ያስፈልገኛል፣ እርፈት ያስፈልገኛል ይላል ማለት ነው። እርፈት ያስፈልገኛል። እርፈት የሚለው የአ የረ የፈ የተ የየና የሰ ማለት ነው። እርፈት። ከዛ ያስፈልገኛል የሚለው ደግሞ የአራተኛ የሰን የፈን የለን የገን የየንና የለን ፊደል ተጠቅሜ ያስፈልገኛል በአንድ ላይ እርፈት ያስፈልገኛል ይላል ማለት ነው። እስከዚህ ድረስ ማለት ነው። እስከ ሉ ድረስ ያለው። ኦኬ። ቀጥሎ ደግሞ ምን የመንና የነን ማለት ነው። ምን እየሰራህ፣ ምን እየሰራህ ነው። ከዚህ ጋር መጀመሪያዋ ምን ትላለች። ከዛ እየሰራህ ከዛ ነው በአንድ ላይ ምን እየሰራህ ነው ይላል ማለት ነው። ምን እየሰራህ ነው ይላል። እንደዚህ በማድረግ ማንበብ ምን የመኔንን እየሰራህ የአ የየ የሰ የረ የሀ ፊደል ነው በአንድ ላይ ምን እየሰራህ ነው ይላል። ቀጥሎ ቤተሰብ ሰላም ነው። ቤተሰብ ሰላም ነው። ቤተሰብ ሰላም ነው ይላል ማለት ነው። ቤተሰብ የሚለው የበን የተን የሰን የበን ሰላም ነው የሚለው ሰን ለንና መን ነው በአንድ ላይ ቤተሰብ ሰላም ነው ይላል ማለት ነው። ቀጥሎ መቼ ልምጣ፣ መቼ ከዛ ልምጣ። መቼ የምትለው መቼን፣ ልምጣ የሚለው ለን መንና ጠን አንድ ላይ መቼ ልምጣ የሚሉ አረፍተ ነገሮችን አነበብን ማለት ነው። ቀጥሎ ሻሂ ፊደል ማለት ነው። ሻይ ጠጣሁ፣ ሻይ ጠጣሁ። ሻይ የሸንየን ጠጣሁ የሚለው ጣንና ሁን ሻይ ጠጣሁ በአንድ ላይ ማለት ነው። ቀጥሎ እንዴት ነህ፣ እንዴት ከዛ ነህ የአን የነን የደንና የተን ከዛ ነህ አንድ ላይ እንዴት ነህ ብላችሁ ስትጽፉ እነዚህን ቃላቶች ነው የምትጠቀሙ ማለት ነው። ቀጥሎ መረጃዎች ለማለት ነው። መን የጀን አራተኛ የወ መጨረሻዋ የቸ ከዛ መጨረሻ ላይ ለመታየት መን የለን የመን የተን የየን እና የተ ፊደል ማለት ነው።
በአንድ ላይ ለመታየት የሚሉ ረዘም ያሉ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ ማንበብ። መጀመሪያ እረፍት ያስፈልገኛል ይላል ማለት ነው። ምን እየሰራህ ነው ይላል ማለት ነው። ምን እየሰራህ ነው? ቀጥሎ ቤተሰብ ሰላም ነው ይላል ይሄኛው ደግሞ። ከዛ መቼ ልምጣ ይላል ደግሞ። ከዛ ሻሂ ጠጣሁ ይላል ይሄኛው ደግሞ። ሻሂ ጠጣሁ። ከዛ እንዴት ነህ ይላል ይሄኛው ደግሞ። ከዛ እርምጃዎች ይላል ይሄኛው ደግሞ። እርምጃዎች እና ደግሞ ለመታየት የሚሉ የተለያዩ ረዘም ያሉ ጥር ያሉ ቃላቶችን በመጨመር ወደ መጨረሻ አንብበን ማለት ነው። ኦኬ አሁን ደግሞ በዚህ ላይ የተጻፈው እናንብና እንጨርሳለን። መጀመሪያ ላይ ያለው ምን ልታዘዝ ምን ልታዘዝ የመጀመሪያው ማለት ነው። ምን ከዛ ልታዘዝ ይላል ማለት ነው። ቀጥሎ ደግሞ የት ሂደህ ነው የት ሂደህ ነው ይላል ማለት ነው። የት እስከዚህ ማለት ሁለቷ ፊደል ከዛ ሂደህ ነው የት ሂደህ ነው ይላል ማለት ነው። ኦኬ ቀጥሎ ደግሞ መሄድ አለብኝ መሄድ አለብኝ ይላል። ምንና ሀን ደን ፊደል በመጠቀም መሄድ እዛ አለብኝ ይላል ማለት ነው። መሄድ አለብኝ በአንድ ላይ። ከዛ መቼ ልሂድ ይላል ደግሞ። መቼ ከዛ ልሂድ ልንና ሀን ደን ፊደል በመጠቀም ልሂድ ይላል ማለት ነው። መቼ ልሂድ። ከዛ ልብስ ከዚህ ማለት ነው። ገዛሁ እንግዲህ የተለያዩ ትርጉም የሚሰጡ አረፍተ ነገሮችና ቃላቶችን ነው የምሰራላችሁ። እናንተ ከኔ ጋር አብራችሁ መለማመድ ብቻ ነው ዋናው የሚጠበቀው። ልብስ የለንና የበኔ ስም እዛ ገዛሁ ገነዘሁ ማለት ነው። አንድ ላይ ገዛሁ ይላል ማለት ነው። ቀጥሎ ሰላም ነህ ይላል ማለት ነው። ሰላም ከዛ ነህ ይላል ማለት ነው። ቀጥሎ መንገደኛ ይላል ማለት ነው። ደና ኘን ፊደል መንገደኛ። መጨረሻው ነገስታት ረዘም ያሉ በአምስት የተመሰረቱ ቃላቶች ናቸው እነዚህ ማለት ነው። ነገስታት የሚሉ ቃላቶችና አረፍተ ነገሮች ይሰራል ማለት ነው። ልድገምላችሁ። መጀመሪያው ምን ልታዘዝ ይላል። ከዛ የት ሂደህ ነው ይላል። ከዛ መሄድ አለብኝ ይላል። ከዛ መቼ ልሂድ ይላል ማለት ነው። ከዛ ልብስ ገዛሁ ይላል። ሰላም ነህ ይላል። ከዛ መንገደኛ ይላል። መጨረሻው ነገስታት የሚሉ የተለያዩ ወደ መጀመሪያው እርዘም ያሉ ወደ መጨረሻ ደግሞ ጥርጥር ያሉ አረፍተ ነገሮችን ተምረናል ማለት ነው። ዛሬ የዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሸር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።